ሶላትን የሚያበላሹ ስህተቶችን እንመለከታለን ኢንሻአላህ። ከነዚህ 7 ነገሮች ውስጥ አንዱ ሰላታችሁ ውስጥ ካለ ሰላታችሁን ያበላሻልና ቪዲዮን እስከመጨረሻው ድረስ በመከታተል ከነዚህ ሳታውቁት ሰላታችሁን ከሚያሳጧችሁ ተራ የሚመስሉ ነገር ግን አደገኛ ከሆኑ ስህተቶች ነፃ መሆናችሁን ሳታረጋግጡ ወደ ሌላ ቪዲዮ እንዳታልፉ። እነዚህን ስህተቶች ራሳችሁ ላይ ካገኛችሁም ላለፈው አላህን ሱብሃነሁ ወተዓላ ምህረት በመጠየቅና ከዚህ በኋላ ያለውን በማስተካከል ራሳችሁን ከዚህ ትልቅ ኪሳራ ልትታደጉት ይገባል። በተጨማሪም በዚህ ቪዲዮ መጨረሻ ላይ ብዙ ዑለሞች የሚጠቅሱትን ሶላታችንን ለማሳመርና ለማስተካከል እጅግ በጣም ጠቃሚ የሆነ አንድ ምስጢር አካፍላችኋለሁ ኢንሻአላህ። ነገር ግን በቀጥታ ወደ ቪዲዮ ከመግባታችን በፊት ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ጀምሩት። ሁላችሁንም ጀዛኩሙላህ ኸይር። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነ አወለ ማ ዩሐሰቡ ቢሂል ዐብዱ የውመል ቂያመቲ ሚን ዐመሊሂ ሶላት። አንድ ባሪያ የቂያም ቀን መጀመሪያ ሂሳብ የሚደረግበት ወይንም አላሁ ሱብሃነሁ ወተዓላ እሱን የሚተሳሰብበት ጉዳይ ሶላቱ ነው። ፈኢን ሶለሐት ሶለሐ ሳኢሩ ዐመሊሂ፣ እሷ ከተስተካከለች የቀረው ስራው ሁሉ ይስተካከላል። ወኢን ፈሰደት ፈሰደ ሳኢሩ ዐመሊሂ፣ እሷ ከተበላሸች የቀረው ስራው ሁሉ ይበላሻል ብለዋል። ስለሆነም የቂያም ቀን ሂሳብ ደረግ እንዳናፈርና እንዳንከስር ሶላታችንን ከነዚህ 7 አደገኛ ነገሮች መጠበቅ ይኖርብናል። አንደኛውና የመጀመሪያው ትልቅ ስህተት ንያን መርሳት ነው። ንያ ከሶላት አርካኖች ውስጥ አንዱ ነው። ንያ ከጎደለ ሶላቱ ተቀባይነት አይኖረውም። ነገር ግን ሰዎች ይህንን ጉዳይ ቀለል አድርገው በማየት ወይንም ባለማወቅ ወደ ሶላት ሲገቡ ንያ ማድረግን ይረሳሉ። ይህንን ስላችሁ በአንደበታችሁ ንያውን መናገር አለባችሁ እያልኩ አይደለም። የንያ ቦታው ቀልብ ነው። ስለዚህም አንድ ሰው ወደ ሶላት ከመግባቱ በፊት ሊሰግድ ያሰበውን ሶላት በልቡ መነየት ይኖርበታል። ሁለተኛው ስህተት ተክቢረቱል ኢህራም ላይ ነው። ተክቢረቱል ኢህራም ወይንም ወደ ሶላት ሲገባ የሚባለው የመጀመሪያው ተክቢራ ልክ እንደ ንያ ሁላ ሩክንና ያለሱ ሶላት የማይሟላ ታላቅ ተግባር ነው። ነገር ግን ሰዎች በተለይም በሚቸኩሉበት ሰዓት ከዚህ ተክቢረቱል ኢህራም ሲዘናጉ ይታያል። አንዳንድ ሰዎች ደግሞ እጃቸውን ከፍ አድርገው ያነሳሉ። ነገር ግን አላሁ አክበር የምትለዋን ቃል ሳይሉ ወደ ፋቲሃቸው ይገባሉ። ይህ ሶላትን የሚያበላሽ ትልቅ ስህተት ነው። አንድ ሰው ሶላት ውስጥ ሲገባ እጆቹን ከጆሮውና ከትከሻው መሃል ከፍ አድርጎ በትክክል አላሁ አክበር ሊል ይገባዋል።